ሃይ ጓደኞቼ እንዴት ናችሁ? ሰላም ሰላም። ኑ እስቲ ዛሬ ምሳ ከኔ ጋር እንስራ፣ ለራሴ ማለት ነው። የስፓኒች ቅጠል የማያውቅ የለም መቼስ። ስፓኒች ይሄ የትልልቁ እንትን ነው፣ ቅጠል ነው። ስፓኒች በትንሹም በትልቁም አለ። የተፈጨ ሽንኩርት፣ ነጭ ሽንኩርት። ይሄ ደግሞ የጅብ ጥላ ቅመሙ እዚህ ጋር አለኝ። የቅመሞቹ ስም ከፈለጋችሁ የቀረፋ ቅመም፣ የጥቁር አዝሙድ ቅመም እና መከለሻ ቅመም አለኝ ማለት። እንደገና ጨው አለኝ፣ መላላጫ አለኝ፣ ሞኮሮኒ አለኝ ማለት ነው። እና ይሄን የጅብ ጥላ የማታውቁ ሰው አለ ብዬ አላስብም። እና ስለዚህ ወደ አሰራሩ እንሂድ። ከኔ ጋር ሆኑ እህት ወንድሞቼ፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዶሮዬን እንደዚህ በረጃጅሙ ከከተፍኩ በኋላ በረጃጅሙ ነው የምከትፉት። በረጃጅሙ ዶሮዬን ከከተፍኩኝ በኋላ ይሉት ጓደኞቼ፣ እንደዚህ ማከል አለበት። ዶሮ ነጫጭ ነገር ካለበት እሱን ማስወገድ ነው። ይሄው እንደዚህ ነው የምከታተፈው ማለት ነው። ለምን መላላጫ ምን ጊዜም እንደ ወጥ ስትሰሩ ወይ እንደ ሱጎ ስትሰሩት የመሸብሸብ ባህሪ አለው። ስለዚህ ረዘም ረዘም አድርጋችሁ ቆራርጣችሁ ተጠቀሙ። እና አሁን ደግሞ ከዚህ በኋላ ደግሞ የጅብ ጥላ እንጉዳዩን እቆራርጣለሁ ማለት ነው። ይሄ ነጭ አለው፣ ነጫጩን ማውጣት አለብን። ይሄን ጨርሻለሁ እህቶቼ። አሁን ደግሞ ይሄ የጅብ ጥላ በነገራችን ላይ ይሄ ፍሬሹ የጅብ ጥላ ነው እና 4-5 ቀን ሲቆይባቸው ሳምንት ሲሆን የጅቡ ጥላ እንደዚህ ይሆናል ማለት ነው። ፍሬሹና እንትኑ ይለያያል። ፍሬ ሲሆን እንደዚህ ድፍን ነው የሚሆነው፣ ፍሬ ሲሆን እንጉዳዩ ማለት ነው። ግን ሲቆይባቸው 1-4-5 ቀን ሲሆን እንደዚህ አይነት የመክፈት ባህሪ ያመጣል ማለት ነው። እና ወደ መክተፍ ገባለሁ። ይህንን ደግሞ የዶሮዬን መላላጫውን አነሳለሁ ማለት ነው። የከተፍኩትን በሌላ ሳህን አስቀምጣለሁ። አሁን ደግሞ እንጉዳዩንም እንደዛ በረዣዥም ነው የምከትፈው ማለት ነው። ይሄው እንጉዳዩን ተከተፈ፣ አሳያቸዋለሁ። ፍሬሹና እንትኑ ልዩነት እንዳለው እንዲሁ ሲከተፍ ራሱ ያስታውቃል። ይሄት ጓደኞቼ፣ ይሄ ፍሬሹ ነው። ያኛው ደግሞ 2 ቀን 3 ቀን የሆነው ነው። ይሄ ደግሞ ፍሬሹ ነው። አያችሁት? ፍሬሹ ነጭ ነው። ይሄኛው የቆየው ደግሞ ይሄ ነው ማለት ነው። እና አሁን ሁሉንም ግብአቶችን ከታትፌያለሁ። ጨምሬ ደግሞ አብረን እንገናኛለን። ጓደኞቼ፣ ያልነገርኳችሁ ነገር እዚህ ላይ ቺዝ ማድረግ ይቻላል። እኔ ስለማልወድ ነው። አላደርግም ማለት ነው። አሁን ሞኮሮኒውን እዚህ ላይ መጨመር አለብኝ ማለት ነው። አሁን እዚህ ላይ ጨምራለሁ ሞኮሮኒውን ማለት ነው ውዶቼ። በጣም ነው የሚጣፍጠው ብታዩ። ቺዝ ሲጨመርበት ደግሞ በጣም ይጣፍጣል ማለት ነው። እኔ ስለማልወደው ነው እሱን ነገር ማለት ነው። ብጨምሩበት መልካም ነው ብዬ ነው የማስበው። ቺዝ ሲጨምርበት በጣም ነው የሚጣፍጠው። በጣም እኔ ክሬም አላበዛውበትም፣ መጠነኛ አርግቼ ነው ያደረኩበት። ያው ይህን ይመስላል ማለት ነው የዛሬ ምሳዬ ጓደኞቼ። ከፈለጋችሁ ስፓኒች የማታገኙ በቆስጣ ቅጠል ይሰራል፣ ግዴታ አይደለም። እኔ እንደውም እንትኑን ክሬሙን አሳንሼው ነው። ለምን ስለማልወድ በብዛት ማለት ነው። ክሬሙ ነጭ ነገር ያው ሞኮሮኒ እና ነጭ ነገር ብዬ ነው። ይህን መሰል ደግሞ አቅርቤ ደግሞ አሳያቸዋለሁ። እውነት ነው የምላችሁ ጓደኞቼ፣ እንዴት አባቱ እንደሚጣፍጥ እውነት ነው የምላችሁ። ይኸው ነው፣ አብረን እንቅመስ። በጣም ነው የሚጣፍጠው። በጣም
ሀብሶ ቺዝ ብታደርጉበት እውነቴን ነው ብላችሁ በጣም ነው የሚጣፍጠው ማለት ነው። እስቲ እሺ ባረክ ማርትዬ በጣም ነው የሚጣፍጠው እግዚአብሔር ሞክሩት። እኔ ቺዝ አለኝ ግን አልፈልገውም። በጣም ነጫጭ ቺዝ ነው ስለማልወደው ነው። እሱ ቢጨመርበት እንደገና ደግሞ አሁን የጨመርኩት ክሬም በብዛት ቢጨመርበት በጣም ይጣፍጣል ማለት ነው። እኔ ስለማልወደው ነው እንዲህ በስሱ። እንደገና ደግሞ የጅቡ ጥላ ይሄ እንጉዳዩ በጣም ነው የሚያጣፍጠው ማለት ነው። ለእንደዚህ አይነት ነገር ሲሰራ በጣም ለእኛም ጥቅም አለው እንጉዳዩ ማለት ነው። እንብላ። አቤት እንዴት እንደሚጣፍጥ ጓደኞቼ ዛሬ ምሳዬ ይሄን ይመስላል። እስቲ እንጉዳዩን ደግሞ ልቅመሰው። ይኸው ዛሬ ምሳዬ ነው ጓደኞቼ። ተባረከ ይሁን ብሉልኝ። እግዚአብሔር ይመስላችሁ። አረንጓዴው ቅጠል ስፓኒቹ ከመኮረኒ ጋርና ከእንትኑ ጋር እውነቴን ነው የምላችሁ የሆነ ነገር አለው ምላሳችሁ ላይ የሆነ ነገር እውነት ነው የምላችሁ። ስሩና ቅመሱት። እግዚአብሔርን ትወዱታላችሁ ነው ጓደኞቼ። አበረታቱኝ፣ ሰብስክራይብ አድርጉኝ፣ ሼር ላይክ ይሁን። እንዴት እንደሚጣፍጠው እሺ ይባላል። እና ጓደኞቼ ወዳችኋለሁ፣ ክበሩልኝ እና በላይካችሁ ተባበሩ። ላይክ ሰብስክራይብ አድርጉኝ፣ አበረታቱኝ። እኔ እህታችሁ አይው እንግዲህ መኮረኒ ስለሆነ ነው ወደዚህ የሚለው አርፎ ያልተቀመጠው ማለት ነው። በጣም ነው የሚጣፍጠው። ማቤቴ ባይ ባይ።